በማግስቱ ጠዋት የመጋዘኑ በር ሲከፈት ሁሉም ሰው ትዕይንቱን አይቶ ደነገጠ። በሚሊዮን የሚቆጠሩ ዶላሮች ጠፍተው ነበር እና የደህንነት ጠባቂዎች በተቆለፈ ክፍል ውስጥ አቅመ ቢስ ሆነው ተጋድመው ነበር። ፖሊስ ወዲያውኑ እርምጃ ለመውሰድ ሞከረ። ይህ ተራ ዝርፊያ አልነበረም። በሰሜን አሜሪካ ታሪክ ውስጥ ትልቁ ዝርፊያ ሆኖ ነበር። ኤፍቢአይ እና የሎስ አንጀለስ ፖሊስ መምሪያ የጋራ ምርመራ ጀመሩ። የካሜራ መዝገቦች አይተዋል። ነገር ግን በሚያስደንቅ ሁኔታ ሚሞሪስ ግልጽ የሆነ መረጃ አልነበረም። አንዳንድ ቀረጻዎች ጠፍተዋል እና የተቀሩትን በጣም ብዥታ ነበረባቸው። ዝርፊያው በኩባንያ ውስጥ ባለ ሰው እንደተዘረፈ ጥርጣሬ ነበር። ነገር ግን ኩባንያው በመቶዎች የሚቆጠሩ ሰራተኞች ነበሩት እና ሁሉንም ሰው መጠርጠር አልተቻለም። መጀመሪያ ላይ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። አለን እና ባልደረቦቹ ለተጨማሪ 2 ዓመታት ያህል ገንዘቡን በብዙ ሁኔታ መጠቀም አልቻሉም። በፖሊስ እንዳይታወቅባቸው ትናንሽ ወጪዎችን ያደርጉ ነበር። ግን እንዲህ ያለ ብዙ ገንዘብ ለረጅም ጊዜ መደበቅ ቀላል አይደለም። ከጊዜ በኋላ ስግብግብነት የበላይነት መያዝ ጀመሩ። የመጀመሪያው ስህተት 2 ዓመት በኋላ ተፈጠረ። ከእነሱ አንዱ በትልቅ የሪል ስቴት ግብይት ውስጥ ብዙ ገንዘብ ተጠቀመ። ከዚህ ግብይት የተገኙ ገንዘብ ቁጥሮች ከኤፍቢአይ ጋር ተመዝግበው ነበር። ይህ ከአጠቃላይ ጉዳዩን አዲስ አቅጣጫ ሰጠው። ኤፍቢአይ ወዲያውኑ የገንዘቡን ምንጭ መፈለግ ጀመረ። ከምርመራ በኋላ እነዚህ የገንዘብ ቁጥሮች ከዱንባር አርሙርድ ዝርፊያ ከጠፉ ገንዘቦች ቁጥሮች መካከል እንደሚዛመዱ ተገኘ። ግንኙነቱ ሲደረግ አይኖቹ አላን ፔዚና ላይ አረፉ። ከዝርፊያው ብዙም ሳይቆይ ከኩባንያው ተባረረ። በስራው ወቅት ባሳየው አጠራጣሪ ባህሪ ምክንያት ኤፍቢአይ ደግሞ የቀድሞ ጓደኞቹን በጥንቃቄ መከታተል ጀመረ። ቀስ በቀስ አለን የዚህ ትልቅ እቅድ አውጪ እንደነበረ የሚያሳዩ መረጃዎች ማውጣት ጀመሩ። በ2001 ኤፍቢአይ አለን ፔዚና እና 5ቱን አጋሮቹን በቁጥጥር ስር አዋለ። ሁሉም በዱንባር አርሙርድ ዝርፊያ ጥፋተኛ ሆነው ተገኝተዋል። በፍርድ ቤቱ የቀረቡ ማስረጃዎች፣ የገንዘብ ቁጥሮች፣ የምስክር መግለጫዎች፣ የሪል ስቴት ግብይቶች ሰነዶች እና በአለን ፔዚና እጅ የተገኙ ቁልፎች እና ካርታዎች ይህን ሁሉ አለን ፔዚና ዝርፊያውን በሙሉ የኩባንያው ውስጥ መረጃ በመጠቀም እንዳቀደ የሚያሳይ ማስረጃ ነበር። በ2001 አለን ፔዚና ለ24 ዓመታት እስራት ተፈረደበት። ቀሪዎቹ አጋሮቹ የተለያየ የእስራት ቅጣት ተፈረደባቸው። ምንም እንኳን ኤፍቢአይ ወደ $5 ሚሊዮን የሚያህል ገንዘብ ያገኘ ቢሆንም የቀረው አብዛኛው ገንዘብ ግን በጭራሽ አልተገኘም። ይህ ገንዘብ የት እንደሄደ ማን እንደደበቀው አሁንም ምስጢር ነው። የዱንባር አርሙርድ ዝርፊያ የአሜሪካ ትልቁ የገንዘብ ዝርፊያ በ19 ሚሊዮን ዶላር አሁንም የአሜሪካ ትልቁ የገንዘብ ዝርፊያ ተብሎ ይታወቃል። ይህ ጉዳይ ያሳያል ውስጠኛው ሰው ትልቁ ስጋት እንደሆነ ነው። በሚሊዮኖች የሚቆጠሩ ገንዘቦች በደህንነት ላይ ቢወጡም ካሜራዎችና የጥበቃ ሰራተኞች ከንቱ ይሆናሉ። አለን ፔዚና በስግብግብነቱ ህይወቱን ብቻ ሳይሆን ያበላሸው ጓደኞቹንም ጭምር በእስር ቤት ውስጥ አስገብቷል። ይህ ታሪክ በዓለም ላይ ያለው ምርጥ እቅድ እንኳን ቢሆን በትንሽ ስህተት እንዴት ሊከሽፍ እንደሚችል ትልቅ ምሳሌ ነው። ቪዲዮ እንደተመቻችሁ አልጠራጠርም። ሁሌም እንደምላችሁ ይህን ቻናል ሰብስክራይብ ማድረግና የደውል ምልክቷን መጫናችሁን አትርሱ። እንዲሰራላችሁ የምትፈልጉት እውነተኛ ታሪክና የወንጀል ታሪኮች ካሉ በኮሜንት መስጫው ላይ አስቀምጡልኝ። በሚቀጥሉት ባሉት ጊዜያቶች ፍላጎታችሁን ለማሟላት ሞክራለሁ። የዛሬው ቪዲዮ ይህን ይመስላል። መልካም ጊዜ ይሁንላችሁ።